በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ነቢያትን ትንቢት ያናገረ አምላክ ወልደ ማርያም ጌታችን መድኃኒታችን ኢየሱስ ክርስቶስ ፍጹም ሰው ሆኖ ከኃጢአት በስተቀር የሰውን ስራ በመስራት አደገ። በ30 ዓመቱም በባሪያው በቅዱስ ዮሐንስ እጅ በዮርዳኖስ ወንዝ ተጠመቀ። በገዳመ ቆሮንጦስ 40 መዓልትና 40 ሌሊት ጾመ፣ ተራበ፣ ተጠማ፣ በዲያብሎስ ተፈተነ። ከዚህ በኋላ ወንጌልን ለማስተማር ሲጀምር ሐዋርያትን መረጠ። ሐዋርያ የሚለው ቃል ሆረ ከሚለው የግዕዝ ቋንቋ የተገኘ ሲሆን ትርጓሜውም ለማስተማር የተላከ ማለት ነው። የ12ቱ ሐዋርያትም ስም ጴጥሮስ፣ እንድርያስ፣ ያዕቆብ፣ ዮሐንስ፣ ፊልጶስ፣ በርተሎሜዎስ፣ ቶማስ፣ ማቴዎስ፣ ያዕቆብ ወልደ አልፌዎስ፣ ታዲዮስ የተባለው ልብድዮስ፣ ስምዖን ቀነናዊው፣ በኋላ ናትናኤል የተባለው፣ ይሁዳ አስቆሮታዊ ናቸው። 3 ዓመት ከ3 ወር ጌታ ከዋለበት እየዋሉ ካደረበት እያደሩ የቃሉን ትምህርት ሰምተዋል፣ የእጁን ታምራት አይተዋል። ሆኖም ይሁዳ ከጌታ ይልቅ ገንዘቡን ወዶ በመሄዱ በምትኩ ማትያስ ከ12 ሐዋርያት አንዱ በመሆን በጸሎትና በዕጣ ተመርጦ ገብቷል። የሐዋርያት የትውልድ ሐረግ ከ12ቱ ነገደ እስራኤል ነው። ይኸውም ጴጥሮስና ወንድሙ እንድርያስ በአባታቸው ከነገደ ሮቤል ሲሆን በእናታቸው ከነገደ ስምዖን ናቸው። ያዕቆብና ወንድሙ ዮሐንስ በአባታቸው ከነገደ ይሁዳ በእናታቸው ከነገደ ሌዊ ናቸው። ፊልጶስ ከነገደ ዛብሎን፣ በርተሎሜዎስ ከነገደ ንፍታሌም፣ ቶማስ ከነገደ አሴር፣ ማቴዎስ ከነገደ ይሳኮር፣ ያዕቆብ ወልደ አልፌዎስ ከነገደ ጋድ፣ ስምዖን ቀነና የተባለው ናትናኤል ከነገደ ብንያም፣ ታዲዮስ የተባለው ልብድዮስ ከነገደ ዮሴፍ፣ ማትያስ ከነገደ ዳን ናቸው። የአባቶቻችን የሐዋርያት ትውልድ ሐረግ ከ12ቱ ነገደ እስራኤል ቢሆንም ወላጆቻቸው ከነገስታት፣ ከመሳፍንት፣ ከባለጸጎች ወገን ሳይሆኑ ሰርቶ የሚተዳደሩ የዕለት ጉርስ የዓመት ልብስ ብቻ የነበራቸው ድሆች ነበሩ። ዓለምንና በውስጡ ያለውን ፈጥሮ የሚገዛ እግዚአብሔር የሰውን ስጋ ተዋህዶ በዚህ ዓለም በነበረበት ጊዜ ራሱን የሚያኖርበት ሀብት ንብረት ጎጆ አልነበረውም። ተማሪዎቹም ከዕለት ጉርስ የተረፈ ሀብተ ስጋ ስላልነበራቸው እግዚአብሔር የድሆች አምላክ ወይም አምላከ ነዳያን እየተባለ ሲመሰገን ይኖራል። ሐዋርያው ቅዱስ ጳውሎስ ለቆሮንቶስ ሰዎች በጻፈው በመጀመሪያው መልእክቱ እግዚአብሔር ጥበበኞችን ያሳፍር ዘንድ የዚህ ዓለም ሰነፎችን መረጠ፣ ኃይለኞችን ያሳፍር ዘንድ የዚህ ዓለም ደካሞችን መረጠ ብሏል። እግዚአብሔር ዘመድ የሌላቸውን የተናቁትን ከቁጥር አይገቡ የነበሩትን በመምረጡ ሰው በጥበቡና በኃይሉ በትውልዱ በእግዚአብሔር ፊት መመካት እንደማይገባው በተግባር ጭምር አስገነዘበ። ጌታ ሐዋርያትን ከመረጠ በኋላ መንግስተ ሰማያት ቀርባለችና ንስሐ ግቡ እያላችሁ ለፍጥረት ሁሉ ስበኩ አስተምሩ ብሎ አዘዛቸው። ሐዋርያትም ብሎ ከሰየማቸው በኋላ ለጊዜው በምድረ እስራኤል ብቻ እንዲያስተምሩ ላካቸው። ለእግራቸው ጫማ፣ ለእጃቸው በትር፣ ቅያሪ ልብስና የዕለት ጉርስ እንዳይዙ መከራቸው፣ አስጠነቀቃቸው። በተጨማሪም ምን እንበላለን፣ ምን እንጠጣለን፣ ምን እንለብሳለን፣ ብንከሰስስ ምን እንመልሳለን ብለው እንዳይጨነቁ አዘዛቸው። የዚህ ዓለም ወታደር ወደ ጦር ሜዳ ሲሄድ በቂ ስንቅና ትጥቅ እንደሚሰጠው ለቅዱሳን ሐዋርያትም ድውይ የሚፈውሱበት፣ ሙት የሚያስነሱበት፣ ጋኔል የሚያወጡበት፣ ለምጽ የሚያነጹበት ሙሉ ትጥቅ ተሰጣቸው። አባቶቻችን የተላኩበት ዓለም በስንዴ የተመሰሉ ጻድቃንና በእንክርዳድ የተመሰሉ ኃጥአን የሚኖሩበት ስለሆነ ለክፉዎች እንደ እባብ ጠቢባን፣ ለክርስቲያኖች እንደ እርግብ የዋህ ሆነው እንዲኖሩ መከራቸው፣ አስጠነቀቃቸው። ጌታችን መድኃኒታችን ኢየሱስ ክርስቶስ በጽንስ የጀመረውን የማዳን ሥራ በሞቱ ፈጽሞ ወደ ባሕርይ አባቱ ወደ እግዚአብሔር አብ የሚያደርግበት ጊዜው ሲደርስ የእርሱ በሥጋ መለየት ሐዘን እንዳያጸናባቸው ልባችሁ አይደንግጥ፣ በእግዚአብሔር እመኑ፣ በእኔም እመኑ። በአባቴ ቤት ብዙ ማደሪያ መኖሪያ አለ። አሁንም እንደሚሄድ ቦታም እንደማዘጋጅላችሁ ነግራችኋለሁ። ወደ እኔም እወስዳችኋለሁ፣ እናንተም እኔ ካለሁበት ትኖሩ ዘንድ ብሎ ጊዜ የማይሽረው ዘመን የማይለውጠው ተስፋ ሰጣቸው። እነሱ ግን የጌታን ትዕግስት፣ የአይሁድን ጭካኔ ተመልክተው በፍርሃት ተውጠው ተስፋ ቆርጠው ነበር። የሰውን ጥፋት የማይሻ ቸር አምላክ ከሰው ተለይተው ቤት ዘግተው ሲያዝኑና ሲያለቅሱ በር ሳይከፍት ከዝግ ቤት ገብቶ ሰላም ለእናንተ ይሁን፣ አብ እኔን እንደላከኝ እንዲሁም እኔ እናንተን ልካችኋለሁ
ይህንንም ብሎ እፍ አለባቸውና መንፈስ ቅዱስን ተቀበሉ አላቸው። በዚህ ቃል እንባቸው ደረቀ፣ በሐዘንና በጭንቅ የተዋጠ ልባቸው በደስታ ተሞላ። 40 ቀን ሙሉ ሲመክራቸውና ሲያስተምራቸው ቆይቶ በክብር ሲያርግ ኃይል ጽን የሚሆናቸውን መንፈስ ቅዱስን እስኪዋሃዱ ድረስ ከኢየሩሳሌም እንዳይወጡ አስጠነቀቃቸው። በማይታበል ቃሉ እንደተናገረ ባረገ በ10ኛው ቀን መንፈስ ቅዱስን ላከላቸው። መንፈስ ቅዱስ ጰራቅሊጦስ የሚለው ስም የጽርዕ ቋንቋ ሲሆን ትርጉሙ የሚያጽናና የሚያስደስት ማለት ነው። አባቶቻችን ሐዋርያት መንፈስ ቅዱስን ሲቀበሉ 72 ቋንቋ ተገልጾላቸው በእውቀት ጎለመሱ፣ ከብልየት ታደሱ፣ መከራ ሥጋ የማይፈሩ ሆኑ። ከዚህ በኋላ ዓለምን በዕጣ ተካፍለው አምላክ ከሰማይ ወረደ፣ በድንግልና ተጸንሶ በድንግልና ተወለደ፣ ወንጌልን አስተማረ፣ በአይሁድ እጅ ተገረፈ፣ በመስቀል ተሰቀለ፣ ሞተም፣ መቃብር ክፈቱልኝ፣ መግነዝ ፍቱልኝ ሳይል በስልጣኑና በኃይሉ ተነሳ። በክብር በምስጋና ወደ ሰማይ አረገ። ዳግመኛ ለፍርድ ይመጣል ብለው አስተማሩ። ለቤተ ክርስቲያን ሕግን አወጡ፣ ሥርዓትንም ደነገጉ። ነቢዩ ዳዊት በመዝሙሩ ውስተ ኩሉ ምድር ወአጽአነ ጎሮሙ ወእስከ አጽናፈ ዓለም በጽሐ ነቢቦሙ እንዳለ ትርጉሙም ድምፃቸው ወደ ምድር ሁሉ ቃላቸውም እስከ ዓለም ዳርቻ ወጣ ብሎ የተናገረው ትንቢት ደረሰ። በትምህርታቸውና በትሩፋታቸው አልጫውን ዓለም አጣፈጡት። በክህደትና በጣዖት አምልኮ ለጨለመው የሰው ልቦና ወንጌልን አበሩለት። በዝሙትና በኃጢአት የረከሰውን የአዳም ዘር በንጽህናና በቅድስና አስጌጡት። ሞትን ይፈሩና ይሸሹ የነበሩት ሐዋርያት ከክርስቶስ ፍቅር ማን ይለየናል? የዚህ ዓለም መከራ ሥጋ ንቀው አቃለው በደስታ ተቀበሉት። ሐዋርያው ቅዱስ ጳውሎስም ለሮም ክርስቲያኖች በጻፈው መልእክቱ የክርስቶስን ፍቅር ማን ያስተውናል? ሕማም ነውን? መከራ ነውን? ስደት ነውን? ረሃብ ነውን? መራቆት ነውን? ሰይፍ ነውን? ጭንቅ ነውን? መጽሐፍ እንዳለ አንተን ስላመንን ዘወትር ይገድሉናል፣ እንደሚታረዱ በጎችም ሆነናል። ነገር ግን እርሱ ወዶናልና ስለዚህ ሁሉ እንድንነሳለን። ነገር ግን አምናለሁ የእግዚአብሔርን ፍቅር የሚያስተው እንደሌለ በጌታችን በኢየሱስ ክርስቶስ ሞትም ቢሆን ሕይወትም ቢሆን አለቆችም ቢሆኑ የቀደሙትም ቢሆኑ ያለውም ቢሆን የሚመጣውም ቢሆን ኃይልም ቢሆን ተራራም ቢሆን የክርስቶስ ፍቅር ሊያስተውን የሚችል የለም በማለት እንደገለጸው ቁልቁል ተሰቅለው በሰይፍ ተከልለው እንደ በግ ተገፈው በእሳት ተጠብሰው በድንጋይ ተወግረው ሰማዕትነትን ተቀበሉ። ክርስቶስ በደሙ የመሰረታትን ቤተ ክርስቲያን ሐዋርያት አጥንታቸውን ከስክሰው ደማቸውን አፍስሰው ስጋቸውን ቆርሰው ስለገነቧት ለመታሰቢያ እንዲሆናቸው የቤተ ክርስቲያን ጣራ 12 አዕማድ ወይም ምሰሶ እንዲኖረው ሊቃውንት ወስነዋል። ጌታ የመሰረታትን ሐዋርያት የገነቧትን ቤተ ክርስቲያን ለማፍረስ አርዮስ፣ መቅዶኒዎስ፣ ንስጥሮስ፣ ሰባሊዮስ እና ሌሎችም ሞክረው አልተሳካላቸውም። ሰውን ከሰው አናገናኝ ያለውን የቋንቋ፣ የጎሳ፣ የቅንዓትና የምቀኝነት ወንዝ ተሻግሮ እምነት፣ ተስፋ፣ ፍቅር ከሚገኝበት ከተማ የሚያደርሰውን ድልድይ ገንብተው አልፈዋል። ተልኳቸውን ሲጨርሱ እኔ በርትቼ ግዳጄን ፈጸምኩ፣ ለሞትም ዕድሜ ደርሷል፣ ጽኑ ገድልን ተጋደልኩ፣ ዕድሜንም ጨረስኩ፣ ሃይማኖቴንም ጠበቅኩ። እንግዲህስ የጽድቅ አክሊል ይቆየኛል። በዚያች ቀን እውነት የሚፈርድ እግዚአብሔር የሚሰጠኝ ለእኔ ብቻ አይደለም የእርሱን መምጣት ለሚወዱ ሁሉ እንጂ በማለት መስክረው አልፈዋል። ውድ የመንፈስ ቅዱስ ቤተሰቦች በአሁኑ መርሃ ግብራችን ስለ 12 ሐዋርያት ለመግቢያ የሚሆኑን አቅርበናል። ወደፊት በየተራ ስላስተዳደጋቸው፣ ስለ ምርጫቸው፣ የት እንዳስተማሩ፣ ዜና እረፍታቸው መቼና እንዴት እንደሆነ በዝርዝር ለማቅረብ እንሞክራለን። እግዚአብሔር በቸርነቱ ለቀጠሮ ያብቃን። ወስብሐት ለእግዚአብሔር። አሜን።